ይልቅ ከዚህ ስወጣ ያንን የከበረ ድንጋይ ሸጪ ገንዘቡ ምን እንደማደርግበት እያሰብኩ ነው። እልሽ ለምን እንደሆነ ባላቅም ስለሷ ማሰብ ማቆም አልቻልኩም። ከአምራን ጋር ፎንቃ ምናምን ይዞ አይደል? ምን ጭራሽ ደንግጥ አረፍኩ። ይሄ እኮ ቀልድ አይደለም። ሲጀመር እናንተ ከአካባቢያችሁ ውጪ ሰው ማየት አትችሉም። በቃ እኔ አሁን ሄጃለሁ። እሺ ጩና ፋንቱ ከሆነች እንደዚህ ያስከፋችሽ ያለችው ግድ የለም ለኑሐሚን ነግራትና እንድትመለስ ማድረግ እንችላለን። ቆይ ለምን እንደዛ አልክ? ግን እናትህን በዚህ ልክ ያሳሰባትን ነገር በቅጡ አውቀኸዋል? እኔ መከፋቷን ብቻ ነው ያየሁት። ያ ደግሞ የተፈጠረው በፋንቱ ምክንያት መሆኑን ከሁኔታዎች ለመረዳት ችያለሁ። ሴትዮዋ እኮ የግል ሕይወቷን ያለመናገር መብት አላት። እንዴት አንተ ለኑሐሚን ነገር ወደ መጣችበት መልሳታለሁ ብለህ ትናገራለህ? ትክክል ሊሆን ይችላል። ለምን? ምን ለማለት ነው? አቶ ላይኩን አንድ ነገር ብቻ ላስቸግሩት። እትዬ ዝናሽ ከዚህ ቤት እንዳታባረረኝ አድርጉልኝ። የአቶ ላይኩን ቤተሰብ ከውጭም ከውስጥም ፈተና እየመጣበት ነው። የውስጡ ፈተና ምክንያት የናሆም ወላጅ እናት ፋንቱ ስትሆን የውጩ ደግሞ የዳግም ወላጅ አባት ሲምባ ነው። ተጠቦ ከሲምባ ጋር ከእስር ለማምለጥ እያወሩ ነው። ለፖሊሶቹ የማምለጫ ጉቦ የሚሰጥ 2 ሚሊዮን ብር ያስፈልጋቸዋል። ያንንም ሲምባ ከአቶ ላይኩን በስጦታ ጠይቆ አልተሳካለትም። ልጁን በማገት ብሩ ሊቀበሉ አስቧል። ስለ እገታው የደረሱበትን ሸጠቦ ሲናገር አቶ ላይኩን ቤት መቀየሩን ደርሰውበታል። የሚያግቱትንም ልጅ ክትትል ጀምረዋል ሲለው አንድ ያሳሰበውን ጥያቄ ጠየቀ። ናሆምን ማለት ነው ሲል ምክንያቱም ዳግም የሱ ልጅ ስለሆነ እሱን እንዳያግቱ ስጋት ገብቶት ነው። ሸጠቦም አጋቾቹ ናሆምን ሊያገባ እንደሆነ ጭምር እንደሚያውቁ በመናገር ሀሳቡን አቀለለለት። ሲምባ ለዚህ ፕሮጀክት መሳካት እንቅፋት እንዳይሆን ብሎ የሚፈራው ወይዘሮ ዝናሽን ነው። የሚገርመው ሲምባ አሁንም ዝናሽን ያጣበት ቁጭት ይናገራል። ያንን ቁጭት ማስመለሻ ገንዘብ እንደሆነ ያምናል። እናም ከዳይመንዱ በሚገኘው ብር ዝናሽን መልሶ የራሱ ማድረግ እንደሚፈልግ ይነግረዋል። አቶ ላይኩንና ወይዘሮ ዝናሽ ከዕለት ዕለት በፋንቱ ዙሪያ ጭቅጭቃቸው እየጋለ መጥቷል። ዝናሽ እሷ የደበቀችውን እውነት ካልተናገረች እኔና እሷ እዚህ ቤት አንኖርም ትለዋለች። ላይኩን ደግሞ ከድሮም በውለታ የሚታሰር ሰው ነው። እናም ልጃችንን አድናለን እንዴት እናስወጣት በሚለው አቋሙ እንደጸና ነገራት። ምክንያቱ ግን ያ ብቻ ነው ብላችሁ ታስባላችሁ? ዝናሽ አሁንም በውለታ ታስራ ቤቷን እንደማታፈርስ ትነግረዋለች። ይባሱንም እድሜ ለውጧት እንጂ የበፊታችን ሰራተኛ ትርንጎ እንደሆነች እንዳወቅ እርግጠኛ ነኝ አለችው። ጊዜውን እያስታወሰችም ከሰራተኛቸው ጋር መተኛቱንና አሁንም ለሷ ፍቅር እንዳለው ጠየቃቸው። ላይኩን በትዝታ ተዋጠ መሰለኝ የገንዛ ሚስቱን ስምትቶ ፋንቱ ማለቴ ዝኑ ብሎ በብስጭት አስኬዳት። ናሆም ሀገር ሰላም ብሎ ቤት ሲመጣ አሳዳጊ እናቱ ዝናሽ ተበሳጭታ ታገኛት። ለዚህም ብስጭት ምክንያቱ ፋንቱ መሆኗን ከገባው በኋላ ቤቱ ሰላም ከሚያጣ ፋንቱ ከቤት እንድትወጣ መርጧል። ናሆምም የማያውቃት ወላጅ እናቱ ላይ እየተበሳጨ ከቤት እንድትወጣም እየፈለገ ነው። ይህ ሁኔታ ፋንቱን ልቧ እየሰበረ ነው። ልጄ ብለሽ አትጥሪኝ አላት። ጩና ለዳግም ስልኩን መለሰችለት። አምራን ሁለቱንም የማጣበስ እንቅስቃሴ ላይ ነች። ዳግም ደግሞ ለአምራን ፍላጎት ያለው ይመስላል። ይህ ነገር ማረፊያው የት ይሆናል? ዳግም ከጩና ወይስ ዳግም ከአምራን? የትኛው የሚሆን ይመስላችኋል? ናሆም ለዝናሽ እንደ የምታስለቅሰሽ ፋንቱ ከሆነች ለኑሐሚን ነግሬ ወደ መጣችበት ትመለስ ይላታል። ይህንን ሀሳብ ለአባቱ ሲያቀርብለት ላይኩን ይቆጣል። ናሆምም ማንነቷን ማወቅ አለብን ሲለው አባቱ ተገቢ ጥያቄ ይጠይቀዋል። እህትን ልታድንልህ ስትል ማንነቷን አልጠየክም አይደል ብሎ ጠየቀው። ናሆምም ያኔ ስለ እህቴ መዳን ብቻ ነበር ጭንቀቴ ሲለው አባቱ አየህ ህይወት ገና
ገና ሳይገባ ነው ትዳር መመስረት የጀመርከው ብሎ ልጁን ገሰጸው። ነገሮችን ከሁለት አንግል ማመዛዘን እንዳለበት በምሳሌው አስረዳው። ናሆም ግን በውለታ ታስሮ ዝም ማለቱን አልተዋጠለትም። ንግግር ዝናሽ ተቀላቀለችና በአንተ ቸልተኝነት ጎጆ ሲፈርስ ዝም ብዬ አላይም ብላ ትታቸው ትሄዳለች። አምራን ከሪሽ ጋራ በመጥፎ አጋጣሚ እስር ቤት ቢሆንም የተዋወቁት ግን አምራን ለህይወቷ መቀየር ምክንያት ስለሆናት እንኳንም ታሰርኩ እንኳንም እናንተን አወኳችሁ ትላለች በደስታ። አምራን ሪች እንድታገባም ስትጠይቃት ሪች ከወለድክ በኋላ የሚያገባኝ ይኖራል ብለሽ ነው ትላለች። በእርግጥ ነገሩን ብላ እንጂ ሪች የማግባት ፍላጎት ኖራት አይደለም። የእሷ ፍላጎት ከልጇ ጋራ ፍቅሯን እንደ አዲስ ማጣጣም ነው። አቶ ላይኩን ፋንቱ ቤት እያጸዳች መጥቶ ያናግራታል። ኑሐሚን ሰራተኛ እመጣለሁ ብላ ቀረች ሲላት ፋንቱ በሰራተኝነቱ መቀጠል እንደምትፈልግ ለዝናሽ እንዳሳወቀቻት ትነግራታለች። ላይኩንም ትከሻዋን ያዝ አድርጎ በማዘን ዝናሽ በጣም እያስጨነቀችሽ እንደሆነ ይገባኛል ብሎ ሲያጽናናት ናሆም ያያል። ፋንቱም ለውለታው አንድ ነገር ብቻ ነው የምትፈልገው፣ እሱም ለልጇ ቅርብ ሁና መኖር። እናም አንድ ነገር ብቻ ላስቸግርህ እትዬ ዝናሽ ከዚህ ቤት እንዳያባረሩኝ ስትል ለመነችው። አቶ ላይኩንም አንቺን ከዚህ ቤት ማንም ሰው ሊያባረርሽ አይችልም ብሎ ማስተማመኛ ቃል ሰጣት። አያይዞም ለምን እዚህ መኖር እንደምትፈልግ ጠየቃት። እሱ ትልቅ ሚስጥር ነው ብላ አለፈችው። ጨቅሌና ወንዳጥር ከገጠሩ ቀዬ ተባረው አዲስ አበባ ከገቡ ሰነባብተዋል፣ ግን አሁንም ጎዳና ላይ ናቸው። ወንዳጥር በገጠር ጠልፋት የነበረችውን ታንጉት ወይም ኑሐሚን ከውስጡ አልወጣችለትም። አሁንም ሊያገኛት ያስባል። ለዚህም አምራንን እንድታግዘው ለመጠየቅ ወስኗል። ሲምባ ቤተሰቡ ሊጠይቀው ባለመምጣቱ ሀሳብ ገብቶታል። ያው ሲምባ የሰው ፍቅር ፈልጎ ሳይሆን የሆነ ያላወቀው ችግር እንደተፈጠረ ጠርጥሮ ነው ባለመጠየቁ ሀሳብ የገባው። ሸጠቦ በዚህ ሳምንት ወደ ሌላ እስር ቤት እንደሚያዘዋውራቸውናም ለማምለጥ ጥሩ አጋጣሚ እንደሆነ ይነግረዋል። ናሆም ለኑሐሚን ስለ ፋንቱ ቤቱን መበጥበጥ እየነገራት ነው። ኑሐሚንም ወላጅ እናቱ እንደሆነች ታውቃለች። እናም አምርራ ትቆጣዋለች። ናሆም አንቺ ራስሽ አይደለሽ እንዴ የደበቀችው ሚስጥር አለ ያልሹ ይላታል። ከደበቀችው ሚስጥር ይልቅ ያደረገችው መልካም ነገር በልጦ ታየኝ ስትል ለምን እንደ ጠላትም ጠየቀችው። የማየው የምሰማው ነገር ምንም ደስ እያለኝ አይደለም ይላል ናሆም ምክንያቱን ሲናገር። ወንዳጥር ሀገሩን አፍቆታል። እናም ኑሐሚንን አግኝቶ በይቅርታ ከሀገሩ ሰዎች እንድታስታርቀው ፈልጓል። የማያውቀውን አዲስ አበባ ላይ ኑሐሚንን የማግኘት አንድ ምክንያት የምትሆነው አምራን ነች። ወንዳጥር ኑሐሚንን ሲያያት ፍቅሩ ካላገረሸበት በስተቀር ወደ ቀዬው ለመመለስ መወሰኑ ትክክል ነው። ትክክለኛ የገጠር ለዛ አነጋገሩ ሳይበረዝ ወደ ሀገሩ ይግባ። ጨቅሌ ከአምራን የአይን ፍቅር ይዞታል። እናም ከወንዳጥር የመጣውን አምራንን የማግኘት ሀሳብ ወዶታል። ሊፈልጓትም ይሄዳሉ። ዳግም የጩናን ታሪክ ከሰማ በኋላ አሳዝነዋለች። ስለ እህትሽ ሰምቻለሁ ይላታል። አያይዞም የሚያስፈልጋትን እገዛ እንደሚያደርግላት ይነግራታል። ዳግም ወደ አምራን ከሆነ አብረን እንሂድ ሲል ስልክ አላነሳ ብላኝ ነው ሲላት ጩና ቅናት ቢጤ ይዟት አምራንን ፈልጋት ነው። ዳጊም ስለሷ ማሰብ ማቆም አልቻልኩም ሲነግራት ጩና ብቻ ከአምራን ፍቅር ይዞ እንዳይሆን፣ እንደዛ ከሆነ አይነፋም። መጀመሪያ ከኤርሚ ጋር፣ ከዛ ደግሞ ከወንድምህ ጋር፣ አሁን ደግሞ ካንተ ጋር የሆነ የሚደብር ነገር አለው ይመስለኛል። ይህንን ማለቷ ዳጊን ስለምትወደው ይሁን በትክክለኛው ሀሳብም ጩና ልክ ናት። ዳግም ልክ ነሽ፣ ግን የሆነ አጥር ሰርተሻል አላት። ያው የእሱ ጥርጣሬ ወደ አምራን እንዳይሄድ ለሷ ለማድረግ ጩና ያሰበችው አጥር መሆኑ ነው። አምራን ጩና እንደምታፈቅረው እንደነገረችው ነገራት። አያይዞም ጥሩ እህቴ ባደርግሽ ደስ ይለኛል። ጩና ግን የእህትነት ጥያቄውን የተዋጠላት አትመስልም። በራሱ ጥያቄ መለሰችለት። አንተስ ብትሆን ትላንትና ያያትን ሴት ቶሎ እህት ማድረግ አይከብድም? ቆይታም ከአምራን ፍቅር ይዞሃል አይደል ስትል ከሁኔታው በመረዳት ተበሳጨች። ትታው ሄደች። ወንዳጥር እና ጨቅሌ አምራንን ፍለጋ ሲመጡ ከሪሽ ጋር ተገናኙ። ሁላቸውም ተደናግጠው በያሉበት ቆሙ። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሀሳብና አስተያየታችሁን ኮሜንት ላይ ያሳውቁኝ። ሰብስክራይብ በማድረግ ቤተሰብ ይሁኑ።